ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ እግዚአብሔር ይመስገን። ወይኔ ሚዲያ ነኝ። እንዴት ናችሁ? ሰላም ናችሁ ወይ? ድምፄ እንግዲህ ለድምፄ በጣም ይቅርታ እላችኋለሁኝ። ጉንፋን ይዞኝ ጎርነን ብሏል። የኢትዮጵያ ጉንፋን እንግዲህ እንዲህ ነው እና እንዴት ናችሁ? ሰላም ናችሁ ወይ? በመጀመሪያ ሲቀጥል የመጣሁት ዛሬ በአረብ ሀገር ላይ ስንሰራ ፊታችን ብዙ ነገራችን ይበላሻል እና በዛ ላይ እና የገጠሙኝን ነገሮች ልነግራችሁ ነው የመጣሁት። ቤተሰብ የሆናችሁት ላይክ ሼር እያደረጋችሁ ተከታተሉኝ። ቤተሰብ ያልሆናችሁት ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ እላችኋለሁኝ። አጫጭር ቪዲዮ ነው የምለቀው። ከ3 እስከ 4 ወይም ደግሞ ከበዛ 6 ደቂቃ ነው። ምክንያቱም እንትን አይልልኝም አይለቅልኝም የኔ ዋይፋይ ደካማ ስለሆነ ማለት ነው። እና በዚህም አጭር ቪዲዮ ነው ተከታተሉ፣ ይጠቅማቸዋል። እዚህ መጥቼ የገጠሙኝን ነገሮች እነግራቸዋለሁኝ በማዲያት ዙሪያ ማለት ነው። እና ውዶችዬ ከሀገር ስንወጣ ፊታችን ብዙ ነገራችን ጤነኛ ነው። እዛ ስንደርስ ግን ብዙ ነገር ወይ እግራችን ወይ ደግሞ ወገባችን ፊቱ ጤነኛ ያለው ሰው አለ ብዬ አላስብም። አንዳንዶቹ ናቸው ፊታቸው ንጹህ የሆነው እንጂ እዛ ስንሆን ምን እንደሆነ ፀሐይ አያገኘንም። ያው ብቻ እሳትም ላይ እኔ በበኩሌ እሳትም ላይ ብዙ አልነበርኩም። አንዴ ከሰራሁኝ ነው እንጂ እንደዛ ምግብ የሚበስልበት ቤት ሆኖ አይደለም። እና ሴትዮዋ የፀጉር ቤት ስላላት ብቻ የሆነ ነገር ትቀባኝ ነበረ። በዛው ነው የመጣብኝ ማለት ነው። እና ብቻ በቃ ብጭጭ ብለን ቀይ ሆነን ነው የምንመጣው። ከዛ ማዲያታችንም ትንሽ ደምዘዝ ይላል። እዚህ ስንመጣ ግን የሰው አፍ ብዙ ነገር በቃ አንዳንድ ሰው ለኛ አስቦልን ነው መጀመሪያ ላይ ወይኔ በስመአብ አምሮብሻል ምናምን ይሉናል። ከ3 ቀን በኋላ ግን ፊታችን ተበላሽቶ በማዲያት ሆነን የሆነ በቃ እኔ እንጃ ብቻ የሆነ ነገር የተለጠፈብን ነው የሚመስለው። እና የሰው አፍ ነው የሰው አፍ። አንዳንዶቹ ፊታችሁ ላይ ያለውን ነገር የሆነ እናንተ እንዳላያችሁ ነገር አስመስለው የሚጠይቋቸው አሉ። ምንድነው ፊትሽ? ከ3 ቀን በኋላ እንዴ ነው የሚሏቸው። ለመጀመሪያ ጊዜ አምሮብሻል ምናምን ይሉና በኋላ ላይ ግን የሆነ ሊያሳቅቋችሁ አለ አይደል? ሀሳብ ሊሆኑባችሁ እንጂ ከጭንቀታችሁ እንድትገላገሉ ወይ ደግሞ ለእናንተ የሆነ መፍትሄ ሊሰጡ አይደለም። እንድትጨናነቁ አሁንም ሌላ ነገር እንዲወጣባችሁ ነው ይመስለኛል። እኔ በጣም ነው የምናደደው እንደዛ ሲሉኝ ማለት ነው። እና እኔ ፊቴ ላይ ነው ያለው እንጂ እነሱ ላይ አይደለም። ግን የሆነ በቃ ምንድነው ፊትሽ? ምን ሆነሽ ነው? ማዲያት ብቻ ሆንሽ እኮ ምናምን ይላሉ። አውቀን ፊታችን ላይ እንዳደረገን ነገር ማለት ነው። በዛ ሰዓት እንጨናነቅና ወይኔ ምናምን ኮንፊደንስ እናጣለን። እኔ ግን ምንም አይመስለኝም። ፊቴ ራሴ አይደል? ምንድነው ፊትሽ ካሉኝ ምንድነው እላቸዋለሁኝ ሲሪየስ ሆኜ ማለት ነው። እና እዛ ሆነን ምን እንደሆነ አላውቅም ብቻ ብዙ ልጆች ፊታችን ላይ የሆነ ነገር ይወጣብናል። ወይ ብጉር ይወጣብናል ወይ ደግሞ ማዲያት ወይ ደግሞ የሆነ ነገር ነው በቃ የሆነ ነገር አያጣንም። እና ስለዚህ እኛ መጨናነቅ የለብንም። ሀገርም ስንገባ ብዙ መድኃኒት ብንጠቀምም ማዲያት አይጠፋም። ለምን እንደሆነ አላውቅም። የውስጥ ችግር ነው ይመስለኛል። ማዲያት በጭራሽ አይጠፋም። እንደውም አንዱን ልታጠፉት ስትሞክሩ በሌላ ቦታ ይወጣል። እና ምን ልላችሁ ፈልጌ ነው፣ መጨናነቅ አያስፈልግም። ማዲያት የውስጥ ችግር ነው እንጂ ከላይ እኛ የምንቀባባው ነገር ምናምን ሌላ ነገር ነው የሚጨምርብን። እግዚአብሔርን ሌላ ነገር ነው እንደውም የሚጨምርብን። ብቻ ውስጣችንን ሰላም አድርገን ካልተናደድን፣ ያው መናደድ አይቀርም ግን ብቻ በቃ ለራሳችን ሰላም ለራሳችን ለፊታችን ብለን ብቻ ለራሳችንን ሰላም ብናደርግ እንትን እንላለን ማለት ነው። ማለት እኛ ሰው በጠየቀን ቁጥር የምንጨናነቅ ከሆነ ሌላ ማዲያት ነው የሚወጣብን። ኢትዮጵያ ላይ ደግሞ እንደዛ ነው። ሰው ሊያጨናንቃችሁ ሆን ብሎ ነው በቃ የሆነ ጎዶሎ ነሽ እንደማለት ፈልገው ብቻ ነው ብዙዎቹ እንደዚህ የሚሉን ማለት ነው። ፊትሽ ወይኔ ፊትሽ የሚሉት አስበውልን አይደለም። እና ምን ልላችሁ ፈልጌ ነው፣ መጨናነቅ የለብንም። ፊቱ የኛ ነው፣ እኛ ላይ ነው ያለው ማዲያቱ እንጂ እነሱ ላይ አይደለም። እኔ እንደዛ ሲሉኝ አይ ምንም የለም ብዬ ነው እንትን የምላቸው። እንዴ ፊትሽ እኮ ተበላሸ እንዲህ እኮ ሆነሻል። እኔ አይቼ አይደል እንዴ ከቤት የምወጣው። እና ብዙዎቻቸው በቃ የሆነ ጉድለታችንን ሊነግሩን እንጂ በቃ አለ አይደለ እንዳለ ፊታችን ላይ እንዳላየነው ነገር ሊያስታውሱን ነው እንጂ እውነት አስበውልን አይደለም። አስበውልንም የሚጠይቁን አሉ። እኔ ለሌላ ለባዳ ምናምን አልጨነቅም። ጓደኛም ትሁን አልጨነቅላትም። ግን
ቤተሰቦቼ ተጨንቀው እንትን የሚሉኝ አሉ ማለት ወንድሞቼ በቃ አስበውልኝ እንዲጠፋልኝ ፊቴ ጽድት እንዲልልኝ አስበው የሚሉኝ አሉ። ነገር ግን እንደ በዛው ተቃራኒ ደግሞ ሊሰብሩኝ አለ አይደለ በቃ የሆነ አይደለም ፊታችን ላይ እኮ ምንም በውስጤ እንትን ነገር በሽታ ነገር እስካልተሰማኝ ድረስ ፊቴ ላይ ቢቀመጥ ችግር የለውም። ሰው በካንሰር ታሞ ኩላሊቱ ፌል ሆኖ ስንት ነገር ሆኖ እየኖረ አይደል እንዴ? ይሄንን ነው የማስበው አንዳንዴ በፊት ነበረ የምጨናነቀው በጣም። አሁን ላይ ግን ምንም አልጨናነቅም። እንደውም ካልተጨናነቅኩኝ ፊቴ ራሱ ጽድት ነው የሚለው። እና ውዶችዬ አትጨናነቁ፣ ለሰው አትጨነቁ፣ ለራሳችሁ ራሳችሁን እንትን በሉ እንጂ ሰው እንዲህ አለኝ ፊቴ እንዲህ ሆነ ምናምን ካልን እንሞታለን ማለት ነው። ማዲያት ብቻ ሳይሆን ጨጓራችንም ይላጣል፣ ብዙ ነገር ነው እንትን የምንለው እና የዛሬ ቪዲዮዬ በዚህ ዙሪያ ነው። ቤተሰብ ያልሆናችሁት እንግዲህ በመጀመሪያም እንዳልኩኝ ቤተሰብ እየሆናችሁኝ ላይክ ያላደረጋችሁ ደግሞ ላይክ እያደረጋችሁ አበረታቱኝ። እስካሁን ድረስ ለምታበረታቱኝ ቤተሰብ ለምትሆኑኝ ላይክ ሼር ለምታደርጉልኝ ሁላችሁም በጣም አመሰግናለሁ። እንግዲህ 4000 ልገባ ነው። እንግዲህ 4000 አስገቡኝ እላችኋለሁኝ። ሁላችሁም ፈጣሪ ከእናንተ ጋር ይሁን።